መቶ አለቃ ማርቆስና የኮማንዶ አዛዦች ሳይጠብቁት የደረሳቸውን ዜና በረቀቀ ጥንካሬና በሰለጠነ ትኩረት አዳመጡት። ጠላት የውጊያውን እቅድ ቀይሮታል። ቀደም ሲል የታሰበውን አሻራ ፈረሰው። ቢሆንም ግን በእነ መቶ አለቃ ማርቆስ አእምሮ ውስጥ ፍርሃት የሚኖርበት ቦታ አልነበረውም። የቀኑ ብርሃን ከመጥፋቱ በፊት ግን ያልተጠበቀውን የጠላት የጦር ወጥመድ ለመስበር የሚያስችል አዲስ እቅድ በአእምሯቸው መደብ ላይ ተቀረጸ። ሸለቋማውን የጃዊ በረሃ ጨርሰው ወደ ደጋማው የዳንግላ ወረዳ የተራራ አፋፍ ለመውጣት ሲያስቡ የጠላት ኃይል ደፈጣ ጥሎ ጠበቃቸው። ይሄ የተሰለፈው ኃይልም ተራ ታጣቂ አልነበረም። ራሱን የሀገር መከላከያ፣ የአድማ ብተና እንዲሁም የሚኒሻ ኃይል በሚል የሚጠራውን ሁሉ በአንድ ላይ ያጣመረ አደገኛ ጥምረት ነው። እያንዳንዱ ወታደር ከሚታጠቀው ክላሽ ባሻገር ሸንሸል የሚመገቡ የውጊያውን ሞገድ የሚቀይሩ መትረጊሶችን፣ ነፍስ ላይ በትክክል የሚያነጣጥሩ ስናይፐሮችና የብረት ብናኝ የሚያዘንቡ ድሽቃዎችን በብዛት አሰልፈዋል። ይሄ ሁሉ ወጥመድ ግን አንደኛው ጫፍ ብቻ ነው። ሁለተኛው የብረት አጥር ደግሞ ከባህር ዳር ወደ አዲስ አበባ በሚዘረጋው ጥቁር አስፓልት ላይ በምትገኘው ጭሮ ከተማ ላይ ተተክሏል። እዚሁ ላይ ደፍጦ የተቀመጠው ጠላት ደግሞ በራሱ አነጋገር ራሱን የሀገር መከላከያ፣ የመደበኛውና የጸረ ሽብሩ የፌዴራል ፖሊስ፣ የአድማ ብተናና የሚኒሻ ኃይል የተባሉ ኃይሎችን በአንድ ላይ ያጣመረ ህብረት ነው። በእጃቸው ከሚይዙት የነፍስ ወከፍ መሳሪያ ጀምሮ እስከ ዲሽቃ ድረስ ያለውን ሁሉ ታጥቀው አስፋልቱን በመዝጋት የፋኖን እንቅስቃሴ በትዕግስት እየተጠባበቁ ነው። ሶስተኛው ምሽግ ደግሞ አፈሳ በተባለችው ከተማ ላይ ተተክሏል። በዚህም ስፍራ ራሱን የመከላከያ፣ የአድማ ብተና፣ የሚኒሻ ኃይል እያለ የሚጠራው ጥምር ጦር የእሳት አውሎ ንፋስ ታጥቆ ይገኛል። ከክላሽ ጀምሮ እስከ ዲሽቃ ድረስ ያለውን የጦር መሳሪያ እስከ ሙሉ የተተኳሽ ክምችቱ ብቻ ሳይሆን ሰማይ ጠቀስ ፍንዳታ ለመፍጠር የሚያስችሉ ሞርተሮችንም አዘጋጅተዋል። አራተኛውና የከፋው ግን በፋግታ ከተማ ላይ የተተከለው ነው። አራተኛው የጦር ረድፍ ከሁሉም በላይ የሚያስፈራና በብዛትም የሚልቅ ነው። ይሄ ጥምረት በመደበኛው የመከላከያ ሰራዊት አሰላለፍ ውስጥ በሶማሊያ ከአልሸባብ ጋር በሰላም የማስከበር ተልዕኮ ያገለገሉትንና የልዩ ዘመቻ ኮማንዶ ክፍሎችን ያካተቱ 3 ሙሉ ክፍለ ጦሮችን ጨምሮ የአድማ ብተናና የሚኒሻ ኃይሎችን የሚያካትት ግዙፍ ወታደራዊ አቅም ነው። የዚህ ኃይል ትጥቅ ደግሞ ከዙ 23 ጀምሮ ሞርተሮችን፣ ዲሽቃዎችን፣ ብሬኖችንና እስከ ነፍሰ ቀማ ስናይፐሮች ድረስ የተራቀቀ ነው። የመጨረሻው የሰዓት ቀጠና ደግሞ ምርክታ እየተባለች በምትጠራዋ ከተማ ላይ ተዘርግቷል። ይህ ጠላትም በውስጡ ራሱን የአድማ ብተና፣ የሚኒሻ፣ የሰላም አስከባሪና የህዝባዊ ፖሊስ በመባል የሚጠሩ አካላትን አቅፎ የያዘ ሲሆን ቁጥር ስፍር የሌላቸው ክላሾችን፣ ብሬንና ስናይፐሮችን ታጥቀዋል። እነኚህ 5ቱ ምሽጎች ፋኖ ለሎጂስቲክ ማመላለሻነት ከተጠቀመባቸው መስመሮች ላይ የተተከሉ ደፈጣዎች ናቸው። በአጠቃላይ ግን ጠላት ይህንን የሎጂስቲክ ስርጭት እቅድ ለማስተጓጎል 16 ያህል የደፈጣ ወጥመዶችን አዘጋጅቷል። በተቃራኒው በፋኖ በኩል ግን ሰራዊቱ ፈታኝ ሁኔታ ውስጥ ነው ያለው። በዚህ ሸለቆ ላይ ያለው ሰራዊት ለጉዞና ለሸክሙ እንዲመቹ ብዙም በትጥቅ ያልደረጀ፣ በአስቸጋሪው የእግር ጉዞ የተነሳ ጉልበቱ የተሟጠጠ፣ ነገር ግን ልቡ እንደ ብረት የጠነከረ ሰራዊት ነው። ይህ ሎጂስቲክ ስርጭት እውን እንዲሆን ከተፈለገ ሰራዊቱ አንድ ነገር ማድረግ ይኖርበታል። እነኚህን ሁሉ የብረት አጥሮች እየሰበሩ መሄድ፣ ሰራዊቱን መደምሰስ ይጠበቅባቸዋል። በትከሻው ላይ ብሬን፣ ስናይፐርና ክላሽ ብቻ የታጠቀው በዚህ ኦፕሬሽን ላይ በትጥቅ ያልደረጀው፣ በመንገድ ድካም የተጎሳቆለው ይህ የፋኖ አሰላለፍ እስከ ዙ 23 ድረስ የታጠቀውን ስጋ ሲቀለብ የሰነበተውን ራሱን የመከላከያ፣ የፌዴራል ፖሊስ፣ የአድማ ብተና፣ የሚኒሻ፣ የሰላም አስከባሪና ህዝባዊ ፖሊስ ብሎ የሚጠራውን ሁሉ ገጥሞ ማሸነፍ አለበት። በብሬን ተኩስ ታግዘው እየሮጡ የጠላትን ምሽግ መሀል ለመሀል ሰንጥቀው ተተኳሹን ማሳለፍ ይጠበቅባቸዋል። እነ መቶ አለቃ ማርቆስ የወሰኑት ስልት እንዲህ ነው። መቼው ኃይል ምሽጉን ሲያፈራረስ ተሸካሚው ሰራዊት በተፈጠረው ቀዳዳ ውስጥ እየገባ መንገዱን ይቀጥላል። በወረቀት ላይ የሚሆን በአእምሮ ውስጥ የማይታሰብና የማይቻል ተግባር ሊመስል ይችላል። የጎጃም ሰማይ አዲስ የተረክት ምዕራፍ ሊመዘግብ ነው። የአባቶቻቸውን ታሪክ ቁመው ያዩ የጎጃም ተራሮችም ለዚህ ታሪክ ምስክር ሆነው ተመርጠዋል። ጸጥ ያሉ ጥልቅ ሸለቆዎች ይህንን አዲስ የጀግንነት ማሚቶ ለትውልድ ሊያስተጋቡ ተዘጋጅተዋል። የጦርነት ታሪክ የመሳሪያና የሰራዊት ብዛት ባለው ጦር ብቻ አይጻፍም። ይልቁንም የስነ ልቦናና የምክንያታዊነት ጥንካሬ ሚዛን ይደፋል። አጥፊና ጠፊ እኩል ጉልበት አይኖራቸውም። ምናልባትም በዚህ የጎጃም ሰማይ ስር የማይቻል የሚመስለው ነገር እውን ሊሆን ይችላል።
እያነበብክ ቀጥታ ወደዚህ መሄድም ወደዚህ አቅጣጫ ነው የሚንቀሳቀሰው። ቦምቤ ይሄ ነጣ ቀጠና ስለሆነ ማለት ነው። ስለዚህ ወደዚህ ነው የምናደርገው። እያንዳንዱ አመራሮች እንዲሰባሰቡ አድርገው 3 ግብ ወደዚህ አብዛኛው ጠላት መምጣት የሚችለው ዳር ከትሎ የሚመጣበት በዚህ ነው የሚመጣ ከዚህ ወጥቶ ነው ወደዚህ የሚያሰፋ በመገናኛ እንደዚህ እንደመጣ እንደገና ተፈ ይችላል። ችግር እንደመጣ እንደገና ተፈ ይችላል። እንገባለን። ደግሞ በዛ ወቅት እንትን እንበላ የመጣው ካልሆነ በስተቀር ይሄኛው አሰፋ ኖርማል እንቅስቃሴ ወደ ታች ነው ያደረገው። ወደ ማን ነው የሚባለው ከኦምብሪ ማርያም ወደ ታች አሰፋ ወደ ግራ በኩል ስለዚህ አባይ ለመያዝ ነው ወይ ታች ነው ያዛለ ነው ወደ አስፋ ይኸውልህ አሁን ምን ጀምረው እዚህ ጫካ ውስጥ እየገባ አይደል? እቺ ገላጣ ቦታ አለች አይደል? እዚህ ላይ ከጀመረ የቡድን መሳሪያዎችን እየተጠቀሙ የነሱ ከፍ ሳሪዎችን ይዞ መጠጋት ነው። እዚህ ላይ ምንም ማመልጥ ስለማይችል ማለት ነው። ጫካው ላይ ከሆነ ግን መስዋዕትነት ያስከፍላል። እየተተኮሰ አሁን እንኳን የሆነ ነገር ቢመጣ እንጠጋለን። ይለቀነኝ ነው ማፈርት ይገባል። ወደፊት እንጠጋለን። አይተባለ ሜዳ ላይ ነው ግን እንይዘዋለን። እቺን ቦታ ይለፋችን የህተነች ማርያምናት እቺን ይለፋል። እቺን ካለፈ ወደ ሞዳ ነው አሁን አደረገው። ወደፊት ምን አለው? ጠላት ያለበት ቀጠና ለመድረስ 5 ኪሎ ሜትር ትቀራለች። 5 ኪሎ ሜትር ነው። አፈሳ ላይ ያለ ጠላት ወጥቶ ወደፊት እየመጣ ነው ወደኛ ይምጣ። ስለዚህ የዚህ ያለን የቡና ቁርጥ እያደረግን ነው። ምንም ጥያቄ ስለሌለን ማለት ነው። ድካም ወታደር ደከመ አይልም። ሎድ እየሞላን እየተዋጋን እየደመሰስን ነው የምንሄደው። ስለዚህ 44ኛ ከአሁኑ ሰዓት ጀምሮ መተኛት የለም። በቃ ከአሁኑ ሰዓት ጀምሮ ኳስ ጨዋታ ተጀምሯል። ሜዳውም ፈረሱም የኛ ነው። አሁን በኋላ መጋለብ ነው። ግልጽ ነው። አሁን በኋላ ማረፍ የሚባል ነገር የለም። ሎድ እየሞላን እየመጣ ነው የምንጓዘው። ጠላት የመጨረሻ አሁን በኋላ አነፋታም። በቃ አለቀ። አብሬ እሄዳለሁ። 190ኛ እስከምታርፍበት ድረስ አብረን እንሄዳለን። እየመጣን እየደመሰስን ነው የምንሄደው። ምንም ወደ ኋላ የምንለው ነገር የለም። በየትኛውም ቦታ ያለ ጠላት የጋራ ጠላታችን ነው። የቀጠና ጠላት የለንም የሚባል ነገር የለም። የት ላይ ነው ያለ? እዚህ ላይ ግባ መታ እየመታ ነው የምንንቀሳቀሰው። ግልጽ ነው። ስለዚህ በዚያ ልክ ነው የምንንቀሳቀሰው። አሁን ያፈሰው ቀድሞ ወጥቶ እየሮጠ ነው። ምናልባት እራት እንበላለን ብለን ያሰብነው እዚያው ነበረ። ቁርስ የላ ነው የምንበላው። ቁርስ የምንበላው ጭሮ ላይ ነው። እራት ምሳ ላይ ነው ያዘዝነው። ቁርስ የነገ ቁርስ ደግሞ የላ ነው ፋግታ። ግልጽ ነው። ስለዚህ በዚያ ልክ ነው የምንበላን ይበላል። አሁን እንቅስቃሴያችን የሚሆነው ርቀታችንን ጠብቀን የምድር ኃይሉን አይተነዋል። ምንም ከኛ በታች አይደለም። የመጨረሻ የበታችን በታች። ስለዚህ ምንድነው በላሚ ወራግሮ ጥንቃቄ አድርገን ርቀታችንን ጠብቀን በአገባቡ መንቀሳቀስ ነው። በየደረጃ ያለ አመራር ያስተባብራል። እናንተ ርቀታችንን ጠብቃችሁ ከፊት ያለውን ከተዋጋ እንዋጋለን። ዝም ብሎ ከመጣ ደግሞ መሳሪያ እየተቀበልና አጉዘን ወደ እያሸከምን መንቀሳቀስ ነው። ልክ ነው። ያስፈልግም አሁን ጉዞ ወደፊት ይቀጥላል። አንዱ ታይቷል እኮ ታስሮበታል። አንዱ ቦንግለ እዞ ባትሰባ አማራይት ፖሊስ ስልክ ያስፈልግ አረነ በእንትን እንግባባለን። በዚህ ነው ሄደን ስልክ አንዳንድ ሰው 3 ሰው ብቻ ነው አሁን ለምሳሌ በ3 ደረጃ 1 2 3 ዋና ምሽግ ነው ማለት ነው። የመዋጊያ ምሽግ ማለት ነው። የመከላከያ ምሽግ የእንትኑ ነው የጠላት ማለት ነው። ተጠግቷል። ሙሉ ተጠግቷል። በቃ ምሽጉን አልፎ ተራራውን ያዝ አጤ ዮሐንስ በታች ነው እየወረደ እየመጣ ነው ያለው። ተጣጣ ይዘጋ ስለዚህ አስተባብረናል። እሱን ብሬኑ እንደተቋጭተው ያገኘው በቃ አስተባብር እዛ ጋር ተነስና እንትን ነው ያጋው ብሬኑ በስቶ እንግዲህ እና ቦታ እያያዝኩ ነው።
ቀጥታ የሚያደርገው ከተማውን እንደገባ ግማሹ ፊት ለፊት አሁን ይመጣል፣ ግማሹ ደግሞ በዛ አድርጎ ያቺኛዋን ተራራ ነው የሚወጣው። ስለዚህ እዛ ያለውን ኃይል ቀንሰን በጣም ከሽነኛው ቦታ አሁን ተጀምሮ ያለ እንዳይቋረጥ ደርሰናል። አንድም እንዳይወጣ አቤት አቤት ተረጋጋ። ቆይ ብሬ ሰለሞን ብቻ ተኛ። ዘ አትሰብሰቡ። እዚህ በቃ ጉጃዬ ነው ጠላት። አይዞህ ታያል ሶል መጀመሪያ ያለበትን ቦታው ገብቶ ከሆነ ግን ማንም ሰው እንዳይተኩስ። ማነው በሁሉ እኮ በሬዲዮ አስተሳስረናል። ማነው ሬዲዮ ሳያስተሳስር የገባ? ከኋላ ያለ የቡድን መሳሪያ ካለ ጥንቃቄ አልበለው። አማን ወደፊት ማጥቃት ከገባ በሬዲዮ በቃ ይቁም። መልሶ ማጥቃት ከገባ በኋላ ነው የሚተኩሰው። የሮውለት ማነው ሞርተሩ ረዝሟል። ትንሽ አጣጥር በለው ይጠር 50 ሜትር ወደ ኋላ ይሁን። ጥንቃቄ አድርግ። የተወረወረ ነው የወገን ሞርተር። ለተወረ ከተማ ይሄድ ዜሮ ግልጽ ነው። በለው አንተ አውቶ የሱ ነው። አውቶ ነው እንዴ የተማረከ? እንትናት እንጂ አፈሙዝ አይደል? ዛሬ አይደለም። ጠላት ነው። አንዳንዴ ግን የሰው ሀሳብ ተረዳ። ዋናው ጠላት ነው። በቃ አንተ በስተግራ በኩል ያለ ሰላም ያለው ጠላት ነው። ነይ ኮኔ ጋር አሰባሰቡ ዋምን ሆናችሁ ነው። ቦታ ያዝብላችሁ እኮ ወደዚህ ተያዟት ነይ ወደዚህ ጠጋበልን። በቃ እንትን ብለ ያዝ
ያሳምነው ላይ አይፈራም በለው እኔ አንበሳ ያት እንዳይወጣ ጠብቀህ ነው መተኮስ። ዝም ብለህ ተኩስ። በደንብ ይኑር፣ በደንብ ይመታ። ይሄኛው እንዳይወጣ ማለት ነው። አንድ ጠላት እንዳይወጣ በሱ በኩል ያለው እንዳይነጥቅ አጠናሱ እንዳያመልጥ አንድ እንዳያመልጥ እንዳይሮጥ የሽንታም በለው እየጠበቅ እያለ ነው እያለ ሲንቀሳቀስ ጭንቅላቱ ነው ማለት እንዳይነሳ ብቻ ሰርበት። ዝም ብለህ ታርጌት አድርግ። እንዳይነሳ እሰርበት። አታኩስ። አስሮ ዝም ብለህ ጠብቀው። እየጠበቅ ማለት የት አለ ታዲያ? ዝም ብለህ ታርጌት እየጠበቅ በለው ሶል አንጫጫው በለው ሩቅ አስፋልት ላይ ደርስ አስፋልት አባቡ ያቻሉ እንዳያመልጥ ተጠጋጋ። የእሳት ባይቱ ልጅ አትበለው እየጠበቅ ማለት የት አለ ታዲያ? አንድ እንዳይወጣ በለው ወይኔ ሸርሙጣ አንተ በዛ በኩል ለመቁረጥ ምናምን እንትን ያሉ አጥቃ ማጥቃት ጀምሮ ማለት ነው። እንደዚህ ተኝቶ እና አንድ ዙር በጎን በኩል አያስገባም። በጎን እዚህ በጎን አይናት እዚህ ምሽጋት እዚህ ተጠቃለ ነው እዚህ ተጣለ በዚህ ሰራን በለው የሸር ይጣልሽ ያሳምነው ልጅ ይሸርምጣል መከላከያ እንደምታዩት
እየተዝረከረከ ነው። ይችላል። ያሳምነው ልጅ የት አለ? በሉ አይዞህ ነበር ማርያም ከሞተ በኋላ ተዋጣ። ጥይት አታበላሽ። ህድድ ተጠጋ። እንደ ሽያ ይዟል። አይዞህ አንበሳ የማን ነው? የማን ነው? ምሽጉ ተይዟል። ይችላል ያሳምነው ልጅ ትችላለህ። ረከስክስ ምንም አታገኝም። እንደምትመለከቱት ባላው ያዝረከረከ ማስታወሻ እንኳን እንዲሁ እንደምትመለከቱት እያልከሰከሰ ወጥቷል። የሽንታም ልጅ ስማት አጠጋ ወይ ኤማን ነው ስማታ 50 የታል እንደምትመለከቱት አድማ ብተና አዝረክርኮት የሄደው ዕቃ ነው። Ya
በአባድራ ተራራማ ቋጥኞች በፋግታ ሸንተረሮችና በጭሮ አስፓልት ስፋት ላይ እንደ አውሬ ጥርስ በተተከሉ የጠላት ምሽጎች በእያንዳንዱ ደፈጣዎች ላይ የተዘረጋው የሞት መረብ ተሰነጠቀ። እንዳሸዋ ግንብ ፈረሰ። ጠላት ተፍረከረከ። ራሱን ለታላላቅ ሀገራዊ ግዳጆች አዘጋጅቻለሁ እያለ የሚያወራው ራሱን የሀገር መከላከያ ሰራዊት እያለ በሙሉ ትዕቢት የሚጠራው ኃይል በእነዚህ ቀጫጭን ወጣቶች ጡንቻ መንገድ ላይ ተሰናክሎ ወድቋል። ደቀቀ። የጦር ቀንበሩ ተሰበረ። ከታቀዱ የሎጂስቲክ አቅም በተጨማሪ በምርኮ የተገኘው የሎጂስቲክ ሸክም ተሸካሚውን ሰራዊት ለከፍተኛ ሸክም ዳርጎታል። አሁን ከትከሻቸው ላይ ሁለት አይነት ሸክም አለ። አንደኛው የትግሉ ተስፋ፣ ሁለተኛው ደግሞ የድሉ ማስረጃ። ጠላት በርካታ የጦር መሳሪያዎችን ሰልጥነው ያደጉ የሰራዊት አባላትን አሰልፎ ነበር። በወታደራዊ ዕውቀት የበለጸገ ጭንቅላት ያላቸው ጀነራሎች እቅዱን ሰርተውት ነበር። የጠላት የጦር አባላት ጡንቻዎቻቸው በጉልበት የተሞሉ ነበሩ። የጦር መሳሪያዎቻቸውን በቂ ተተኳሽ ነበራቸው። ዙ 23፣ ዲሽቃ፣ ስናይፐር፣ መትረየስ፣ ሞርተር፣ ሁሉንም። ነገር ግን ዛሬ ለ3 ዓመታት ብቻ ራሳቸውን በሽምቅ ውጊያ ስልት ባቆዩ ወጣቶች ተሸንፈዋል። ፋኖቹ በምንም አይነት ወታደራዊ መመዘኛ ከጠላት አካላዊ ብልጫ አልነበራቸውም። እነሱ የያዙት ከባባድ የማይታዩ የጦር መሳሪያዎችን ነበር። እንደ ሰንሰለት ከትውልድ ወደ ትውልድ የሚተላለፍ ቅዱስ የጀግንነት እሳት። በልባቸው መሃል ላይ በህሊናቸው አድማስ ላይ እንደ ንጋት ጀንበር የሚያበራ እውነት፣ የማይጠፋ የፍትህ ራዕይ ነበራቸው። ይህ የማይታይ የጦር መሳሪያ መድፍና መትረጊስ የታጠቀን ጦር በምንሽር ሀቅም ብቻ እንደ ጭድ ሰብስቦ የሚያቃጥል ታላቅ ኃይል ነው። ምናልባትም በየትኛውም የጦር ጀነራል የተሰላ የጦር ኦፕሬሽን ከነዚህ ወጣቶች የልብ ኃይል በታች ነው። ጠንካራ ምክንያት አላቸውና የሚዋጉት ለምድር ወሰን ወይንም ለሚብለጨለጭ ወርቅ አይደለም። የሚዋጉት ለህልውናቸው ነው። እነ መቶ አለቃ ማርቆስ፣ እነ መቶ አለቃ ገረመው፣ እነ 50 አለቃ ካሳሁን፣ እነ 10 አለቃ አብርሃም፣ እነ እንደሻው፣ እነ 10 አለቃ ጌታቸውና ሌሎችም አመራሮችና አባላት ይህንን ሲመለከቱ ልባቸው ሐሴትን አደረገ። ይሄ ሐሴት በልባቸው ውስጥ ከሚንቀለቀለው የደም ጥማት የተነሳ አይደለም። ደስታቸው የበቀል ጣዕም ሳይሆን ለመረጋገጥ የቀረበ የተስፋ ጣዕም ነው። ይህም የሆነው ልክ እንደ አባቶቻቸው እነርሱም ዘራቸውን የመጠበቁ ታሪካዊ ድርሻ በእነሱ ትከሻ ላይ ስለወደቀ ነው። የነገው ትውልድ በነጻነት እንዲራመድ በህዝባቸው የፊት መስመር ላይ ቆመው የማይጠፋ ብርሃን ሆነዋል። ይሄ ድል የአንድ የጦር ሜዳ ክስተት ብቻ አይደለም። የህዝቡ ህልውና በቀላሉ የማይሰበር መሆኑን የሚመሰክር ማህተም ነው። ልብ በሉ፣ ፋኖች ጦርነትን አይፈልጉም። ደም መፋሰስ ህልማቸው አይደለም። ህልማቸው ልጆች ያለ ፍርሃት የሚንጫጩበት፣ ገበሬ ያለ ጭንቀት የሚዘራበት፣ ሴት ልጅ ያለ ስጋት ወደ ትምህርት ቤት የምትሄድበትን ምድር ማየት ነው። እነርሱ የሚዋጉት ለራሳቸው ብቻ ሳይሆን ላልተወለዱ ህፃናት፣ ላልበቀሉ አበቦች፣ ላልተጻፉ ዘፈኖችም ጭምር ነው። ይሄ ዘጋቢ ፊልም ማብቂያው ላይ ሊደርስ ተቃርቧል። የእነሱ ታሪክ ግን አላበቃም። እያንዳንዷ ጎህ አዲስ የትግል ታሪክን፣ እያንዳንዷ ጨለማ አዲስ ተስፋን ትወልዳለች። ዘላለማዊ ክብር ለተሰዉ ሰማዕታት። ስማቸው በልባችን ይኖር። ትግላቸው እስከ ስኬቱ ድረስ ይቀጥል።